አዳን መልስ መሰጠት አለበት። ሙአዚኑን አዳን ሲል ከሰማችሁት እሱ እንደሚለው በሉ ተከተሉት ነው መመሪያው። አንድ ሰው በህይወቱ ደስታ ካጣ ምን ማድረግ እንዳለበትና የደስታ ማጣቱ ሰበብም ምን እንደሆነ በስፋት ቢያብራሩልን ጀዛኩሙላህ። በላ ሁሉ የሚመጣው በወንጀል ርዝቅን ማጣት በላን፣ ደስታን ማጣት በላን። በላ ደግሞ የሚነሳው ችግር የሚቀረፈው በተውበት። በላ አልወረደም አልመጣም በወንጀል እንጂ አይነሳም አይወገድም በተውበት እንጂ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ የርዝቅ በር የተዘጋጋበት ሰው በህይወቱ ደስታን ሰላምን ያጣ ሰው ወደ አላህ ይመለስ። መን አራደ ሰዓደተ አልአብድየ ፈልየልዘም ዐተበተ አልዑቡድየ ብሏል ሸይኹል ኢስላም ተይሚያ ረሕመቱላሂ ዐለይህ። ቋሚ ቀጣይነት ያለው ደስታን የፈለገ የባሪያነትን ደጅ ይጥና ብለዋል። ሁሌ ለአላህ ባሪያ ሲንቀሳቀስ፣ ሲቆም፣ ሲቀመጥ፣ ሲሄድ፣ ሲመጣ፣ ሲሰጥ፣ ሲቀበል፣ ሲያይ፣ ሲሰማ ባሪያ መሆኑን ይወቅ። ባሪያ ያለ አለቃው እንደማይንቀሳቀሰው አለቃው ያልፈቀደለትን ነገር እንደማያደርገው እኔም የአላህ ባሪያ ነኝ። ማየው ነገር አላህ ይፈቅዳል አያለሁ፣ የምሰማው ነገር አላህ ይፈቅዳል አይፈቅድም አቆማለሁ። ይሄን ያደረገ ደስተኛ ይሆናል። አልሑጠይአ የሚባል በዑመር ዘመን የነበረ ገጣሚ ለስቱ አረ ሰዓደተ ጀምዐ ማሊን ወላኪነ ተቂያ ሁወ ሰዒዱ በላል። ደስታ ማለት ገንዘብ መሰብሰብ ነው ባለ ሀብት መሆን ነው ብዬ አላምንም። ደስተኛ ማለት አላህን የሚፈራ ሰው ነው አለና ወዐንደላሂ ሊልአትቀል መዚዱ። አላህን የፈራ በዱንያም በአኺራ ደስተኛ ይሆናል። ይበልጥ አላህን የሚፈራ ሰው አላህ ዘንድ ለየት ያለ ሽልማት ስጦታ አለው ብሏል። ከዚህ ሽልማት አንዱ አላህን የሚፈራ ሰው ወመን የተቂላህ የጅዐል ለሁ ሚን አምሪሂ ዩስራ፣ ነገሩን ሁሉ አላህ ያገርለታል። ርዝቅ አላህ ያመጣለታል፣ ደስታ አላህ ያመጣለታል። ስለዚህ በአጭሩ የደስታ የሪዝቅ የሰዓዳ የስኬት ቁልፉ አላህን መፍራት። አላ ቢሶብሪ ተብሉጉ ማ ቱሪዱ ወቢተቅዋ የሊኑ ለከል ሐዲዱ ያለው ሌላኛው ገጣሚም ለዚህ ነው። ትዕግስት ካለህ ካሰብከው ትደርሳለህ። አላህን ከፈራህ ብረቱም ይቀልጥልሃል ማለት ነው። ይህን በአላህ ፍራቻ ብረት ከቀለጠ አላህን ከፈሩ ሸሪዓን ካከበሩ ብረት የሚቀልጥ ከሆነ ርዝቅ በሩ መከፈቱ ደስታ ወደ አንተ መምጣቱ የማይቀር ነው። እንደ ወንጀል ሐራምን እንደ መዳፈር ግዴታን እንደ መናቅ ሰላምን የሚነሳ ነገር የለም። ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ضንካ የተባለው ለዚህ ነው። ከአላህ መመሪያ ቸላ ያለ በጭንቀት በሁከት የተሞላ ህይወት አለለት ተብሏል። ነቢዩ ሰለላሁ ዐለይሂ ወሰለም አለም ነሽረሕ ለከ ሰድረክ ብሏቸዋል። ልብህን አላሰፋንልህም እንዴ ብሏቸዋል። የነቢ ልብ የሰፋው ነቢ ስለሆኑ ለነቢይነት የሚያበቃቸው ኢማን ላይ ስላሉ ነው። የነቢ ኡመት የሆነም ሰው በዒባዳው በአኽላቁ በዲኑ ከነቢ በተመሳሰለ ወደዛ በተጠጋ ቁጥር የእሱ ልብም ይሰፋል። በሶላትህም በጾምህም በንግግርህም ባለባበስህም በእንቅስቃሴህም በሁሉም ነገር ከነቢ ለመመሳሰል በጣርክ ቁጥር አላህ በዛው ልክ እንደ ኢማኑ ልቡን ያሰፈለታል። እዚህ ልቡ እንዲሰፋ ከጭንቅ ከጋጋታ ከድብርት ከሐዘን እንዲርቅ የፈለገ ልብ የሚያሰፋው ሸሪዓን ሰፊ የሆነውን ሸሪዓ ሊተገብር ይገባዋል። የቤተሰባችን አካል የሆነ ሰው በትምህርት ሳይመረቅ የተለያዩ ቤቶችን ለሰዎች ይሰራል። ማለትም በኢንጂነር ስም ቤቱንም የሚሰራው በልምድ ሆኖ ቤቶችን በብቃት ይሰራል። ግን ህጋዊ የትምህርት ሰነድ የለውም። ሰነዱ በብር የመጣ ኦሪጂናል ሰነድ እና ይህ ነገር በሸሪዓ እንዴት ይታያል? አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም መን ገሸ ፈለይሰ ሚና ብላ ኢያኩም ወሸሃደተ ዙር ብላ ያታለለ ከኛ አይደለም ብላ አደራችሁን የውሸት ምስክርነትን በውሸት ማስመስከርን ማጭበርበርን ማታለልን